እናንተ እጆቻችሁን የከረምቡላ ድንጋይ የምታንከባልሉ ሆይ ስለ ሕያው እግዚአብሔር ፍቅር ስትሉ በድንጋይ ላይ መስገድ ትጀምራላችሁ ሆይ እነዛን እስከ እኩለ ሌሊት የሚቀጥሉ ፕሪሚየር ሊጎችን የምትከታተሉ አይናችሁ የሚፈዝ ጉልበታችሁ የሚደነዝዝ ህሊናችሁ የሚሰለብ ሆይ ወንጌል ትሰማላችሁ የእግዚአብሔርን ቃል ታነባላችሁ እናንተ የጫት ቤት አድማቂዎች ሆይ የእግዚአብሔርን ዕጣን ማሽተት ትጀምራላችሁ ለውጥ ማለት እኮ ይሄ ነው ወገኖቼ መቀደስ ትጀምራላችሁ በርኩሰት ምንኖር ሆይ ስለ ሕያው እግዚአብሔር ፍቅር በመለወጥ ቅድስናንና ንጽህናን ገንዘብ እናደርጋለን ሆይ ወገኖቼ የክርስቲያናችን የመጨረሻው ግብ መቀደሳችን እኮ ነው ከመቀደሳችን የሚቀድመው ከእግዚአብሔር ጋር የግንኙነት መስመር መመስረታችን ነው ከእግዚአብሔር ጋር የግንኙነት መስመር ምን መሰረተው ደግሞ በንስሐ እኮ ነው የመጀመሪያው ነጥብ እኮ መታረቅ ነው ያስቀየምነውን እግዚአብሔርን መካስ ነው ያሳዘነውን እግዚአብሔርን ማስደሰት ነው ከዚህ ነው በዓሉ ይሄ እኮ ነው ሌላ እኮ አይደለም ወገኖቼ ከዚህ ነው የሚጀምረው ሴሬሞኒ አይደለም አሁን የያዝነው ህይወት ነው የመለወጥ ህይወት አዲስ ህይወት ግን ይሄንን ህይወት እንዳንኖር ለምንድን ነው የሆነው